ዛሬኛ ስለቆምንበት ዓላማ አላህ ተባረከ ወተዓላ ምን እያለ ነው የሚለውን እናያለን። አላህ ተባረከ ወተዓላ በቅዱስ ቁርአኑ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አንፊቁ ሚማ ረዘቅናኩም ከሰጠናችሁ ሲሳይ ላይ ለግሱ ሚን ቀብል አን ያእቲየ አሐደኩሙል መውት ያ ተንቆራጭ የሆነ ሞት ከመምጣቱ በፊት ብላችሁ የምትጸጸቱበት ቀን ከመምጣቱ በፊት ፈየቁለ ረቢ ጌታዬ ሆይ ለውላ አኸርተኒ ኢላ አጀሊን ቀሪብ እንዲያው ወደ ቅርቢቱ ዓለም ወደ ዱንያ መልሰኝና ፈአሰደቀ ወአኩን ሚነ ሷሊሒን ከሚለግሱ ደጋግ ከሆኑ ባሮች አድርገኝ ብላችሁ የምትጸጸቱበት ቀን ከመምጣቱ በፊት ከሰጠናችሁ ሲሳይ ላይ ለግሱ ይለናል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ሀብትን የሚፈጠረው ለፈተና ነው። ድህነትን የሚፈጠረው ለፈተና ነው። በየቦታው የቤት ኪራይ አጥተው እየተንገላቱ የሚቀምሱት አጥተው እየተንገላቱ በህመም እየተንገላቱ ያሉ በርካታ ወገኖቻችን በዙሪያችን አሉና እጃችንን አታሳጥሩብን። ከአላህ በታች ሰበብ ያደረገን እናንተ ነውና ይህን ቪዲዮ ቫይራል እንዲወጣ ላይ ኮፒ ፖስት በማድረግ ለሚችል ሰው እንድታደርሱልን። በቅርቡ ደግሞ ከአንድ እናታችን ጋር በገጠማት ችግርና የቤት ኪራይ አህዋል ላይ ሰሞኑን በአንድ ቪዲዮ ብቅ የምንል ይሆናል ኢንሻአላህ። ሲሁላችሁ በዱዓ ደግሞ ባላችሁበት አግዙን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ዒልማክም ጀርባህን ሰተኸኝ